ሰላም ውድ የግራር ቻናል ቤተሰቦች፣ በዛሬው ቆይታችን በሴትነትሽ ሌሎች አንቺን ማጣት እስኪፈሩ ድረስ የማይናወጥ ከፍተኛ ዋጋን እንዴት ለራስሽ መገንባት እንደምትችይ እናያለን። ለምን ይመስላችኋል አንዳንድ ሴቶች በቶሎ የሚረሱት፣ በሌላ ሴት ቶሎ የሚተኩት? አንዳንድ ሴቶች ደግሞ በሰው ተገፍተው እንኳን የገፋቸው ሰው ራሱ እድሜ ልኩን ይጸጸትበታል። አንዱ ያንቺን ዋጋ ለማየት አይኑ ቢታወር፣ ለሌላ ሰው ደግሞ የእድሜ ልክ የጸሎቱ ፍሬ ነሽ። ይህ ሁሉ ልዩነት ታዲያ ስለ ቁንጅና፣ ከሰው ስለምታገኙ ትኩረት ወይም ስለ እድል አይደለም፣ ስለ ዋጋ ነው። ዋጋዋን ጠንቅቃ ያልተረዳች ሴት ደግሞ የጨው ገበያ ላይ እንደተገኘች የወርቅ ሻጭ ትሆናለች። የራሷንም ውድነት፣ መገኘት ያለባትን ቦታም ጠንቅቃ አታውቅም ማለት ነው። ስለዚህ አብራችሁኝ ቆዩ። ምክንያቱም በዛሬው ቆይታ የምንመለከተው ሰዎች አንቺን የሚመለከቱበትን መንገድ ብቻ አይቀይርም፣ ነገር ግን ራስሽን የምታይበት፣ ራስሽን የምትይዥበት፣ ራስሽን ከፍ የምታደርጊባቸውን መንገዶችንም ይቀይራል። ታዲያ ዋጋ የሚያጎናጽፉሽ እነዛን 5 ባህሪያት አንድ በአንድ እንመልከታቸው እስቲ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ዛሬም እጠይቃችኋለሁ። እንዲሁም የተለመደ ደግ ልባችሁን ሰጥታችሁኝ ላይክ አድርጋችሁ በመጀመር እኔንም አበረታቱኝ። አንደኛ፣ የማያከብሩሽ ቦታ በጭራሽ አትቆይ። በጣም ብልህ፣ ቆንጆ፣ የተዋጣላት ባለሙያ፣ በስነ ስርዓቷ ቤተሰቦቿን የምታኮራ ልዩ ሴት ልትሆኚ ትችያለሽ። ነገር ግን መቆየት የሌለብሽ፣ መታገስ የሌለብሽን ቦታ አእምሮሽ ቢነግርሽም ልብሽ ግን አስሮ ጎትቶ ተብትቦ ያስቀርሻል እዛ ቦታ። ያ ቦታም የምትናቂበት ቦታ ነው። ትክክለኛ ዋጋሽን የማታገኝበት፣ ደረጃሽ ዝቅ የሚልበት ቦታ ነው። ዋጋ የማይሰጥሽ ቦታ ደግሞ ከምንም ነገር በላይ የሴትነት ክብርሽንና ዋጋሽን የሚንድብሽ ነገር ነው። የማትከበሪበት ቦታ መቆየት ታማኝ አያደርግሽም። ለብዙ ተጨማሪ ህመምና የልብ ስብራት ነው የሚዳርግሽ። የሆነ ሰው ከፍ ዝቅ አድርጎ ቢናገርሽ አንቺም በተመሳሳይ ሁኔታ እያብጠለጠልሽ መልሰሽ ከመናገርና ዋጋሽን ከማሳነስ ይልቅ ምንም ቃል ሳታወጪ ነገሩን ጥለሽ ከሄድሽ፣ የሆነ ሰው ደጋግሞ ያሰመርሽውን ድንበር እየተላለፈ አጥርሽን ሲነቀንቀው ስለ ጉዳዩ ከማብራራትና ስለ ድንበርሽ ከማስረዳት ይልቅ አንቺን ደግሞ እንዳያገኝ ስትፈርጂበት፣ የሆነ ሰው ማንነቱን ቁልጭ አድርጎ እያሳየሽ እንደ ሞኝ ሴት ውይ ነገ ይቀየራል፣ ነገ ይስተካከላል ከማለት ይልቅ እያንዳንዱ ተግባሩን አምነሽ ከተቀበልሽው እንኳን ደስ አለሽ። ዋጋ ያላት ሴት ማለት አንቺ ነሽ። ራስሽን ማስከበር ብቻ ሳይሆን ሌሎች ሴቶችንም የምታስተምሪ ቆራጥ ሴት ሆነሻል ማለት ነው። የሆነ ሰው አንቺን የማክበር ፍላጎት፣ ተነሳሽነትና ችሎታ እስካለው ድረስ እንዲያከብርሽ መለማመጥ አይጠበቅብሽም እኮ። ክብር በልመና፣ በኃይል፣ በመለመን ከሰው የምታገኙ ነገር ሳይሆን ወይ የምታገኙ ነው ወይ ደግሞ የማታገኙ ነው እስከናካቴው። ብዙ ሰዎች ሰውን ማጣት ስለፈሩ፣ ብቻ መሆን ስለፈሩ፣ እንደ አዲስ ሌላ ሰው ጋር ግንኙነት መጀመር ስለፈሩ ብቻ በሰዎች እየተናቁም አብረው ይቀጥላሉ ከነዛ ሰዎች ጋር። በዚህ ሁሉ ፕሮሰስ ውስጥ ታዲያ የሚያጡት ራሳቸውን ነው። ራስን ማጣት ደግሞ በዚህ ዓለም ላይ ካሉ ኪሳራዎች ሁሉ ዋነኛው ኪሳራ ነው። በማትከበሪበት አካባቢ በቆየሽ ቁጥር ከነዚህ 4 ነገሮች ቢያንስ አንዱ ይከሰትብሻል። አንደኛ፣ አንቺን በመናቅ፣ አንቺን በማሳነሳቸው፣ አንቺን ችላ በማለታቸው ምንም የሚያጡት ነገር እንደሌለ፣ ምንም እንደማይከስሩ እያስተማርሻቸው ነው። ምክንያቱም አሁንም አብረሻቸው ነሻ። ሁለተኛ ደግሞ የራስሽን ውዱን ዋጋሽን መጠራጠር ትጀምሪያለሽ። ራስሽን መጠየቅ ትጀምሪያለሽ። ሶስተኛ ደግሞ የተሻለ ነገር ወደ ህይወትሽ እንዳይመጣ የነበረሽን በራስ መተማመን ታጭዋለሽ። አራተኛ ደግሞ እንባሽን ወደ ውጪ ሳይሆን ወደ ውስጥ ታነቢያለሽ። ስለዚህ የማትከበሪበት ቦታ ሆነሽ ተንቀሽ ተገፍተሽ ካሳለፍሽ ከነዚህ ከአራቱ ቢያንስ አንዱን ኤክስፒሪየንስ ታደርጊዋለሽ። መወደድሽ ተፈላጊ ሊያደርግሽ ይችላል።
በመከበርሽ ግን ሙሉ ሴት ትሆኚበታለሽ። በክብርሽ በጭራሽ አትደራደሪ። የማትከበርበትን ቦታ ረግጣ ትታው የሄደች ሴት ዋጋዋን በብዙ እጥፍ ከፍ አድርጋ መጨመር ትችላለች። ስለዚህ የግል ክብርሽን የሚያስከፍልሽ ቦታ ሁሉ ውድ ቦታ ነው። ጥለሽው በመሄድ ለራስሽ ውለታን ወይለት። ሁለተኛ ደግሞ ዋጋሽን ጠንቅቀሽ ወቂ። ምን ያህል ጊዜ ለሰው ብለሽ አልቅሰሻል? ምን ያህል ጊዜ ስላመንሽ ብቻ በመከዳትሽ እነዛ ሰዎች መልሰሽ ለማግኘት ስትይ እየተከተልሻቸው ስህተትን ሰርተሻል። ዋጋ ያላት ሴት ግን ሰውን በጭራሽ አትለምንም። ዋጋሽን የምታጭበት ፈጣኑ መንገድ ዋጋሽን አስቀድመሽ ጠንቅቀሽ ባለመረዳትሽና ባለማወቅሽ ነው። ሰዎች ጥለውሽ ስለሄዱ ዋጋሽ አይጠፋም። ራስሽን ስትተይው ነው ዋጋሽን የምታጭው። ከሚሰጡሽ በላይ ለሰዎች መስጠት፣ የማይገባሽን ርካሽ የሰዎች ነገር ስታገኚ፣ ዋጋሽን ስላላወቁ ብቻ ሲንቁሽ ያንን ንቀታቸውን መታገስ። ያ ሁሉ ነገር ቀስ በቀስ ዋጋሽን እያረከሰው ይሄዳል። በቂ ስላልሆንሽ ሳይሆን በራስሽ ስላላመንሽ ብቻ ማለት ነው። ሴትን የማትረሳ የሚያደርጋት ባንክ አካውንቷ ላይ ያላት ገንዘብ፣ የፊቷ አቀማመጥ ወይም የትምህርት ደረጃዋ ሳይሆን ለራሷ የምትሰጠው ከፍ ያለ ዋጋ ነው። ለትንሽ ነገር ዝቅ አለማለቷና በራሷ ላይ ያላት ከፍ ያለ በራስ መተማመን ነው። መቼም የማትረሳ የማትተካና ሊያጧት እንኳን የሚፈሩት ሴት የምትሆነው። የሆነ ሰው ችላ እንዳላት ከገባት ደጋግማ ቴክስት በመላክ ራሷን አታረክስም። እሷም ወደ ኋላ ትላለች። የሆነ ሰው ቢንቃት አትከራከረውም፣ ራሷን ታርቃለች። የሆነ ሰው ከሷ ስታንዳርድ ጋር የማይመጣጠን ከሆነና ዝቅ ያለ ደረጃ ካለው ለሱ ብላ ደረጃዋን ዝቅ አታደርግም፣ ጥላው ነው የምትሄደው። ከትዕቢት የተነሳ ሳይሆን ራስን ከማክበር የተነሳ። ይሄ ዋጋዋን በጥንቃቄ የተረዳች ሴት ባህሪዋ ነው። ሶስተኛ ደግሞ እምቢ ማለትን አለመፍራት ነው። እምቢ ማለት እየፈለግሽ ሁል ጊዜ እሺ ስትይ ራስሽን እየከዳሽ፣ ራስሽን እየሸወድሽ፣ ራስሽን እየዋሸሽ ነው። ማድረግ የማትፈልጊውን ነገር እንኳን ነገ ረስቶ ለሚተውሽ ሰው ተጨንቀሽ ስታደርጊለት ነገሩ ደና ሳይሆንልሽ እንኳን ችግር የለውም እያልሽ ራስሽን ጎድተሽ ስታልፊ ሰዎች እንዳያዝኑብኝ፣ ባለጌ እንዳይሉኝ፣ ሰውን እንዳያሳጣኝ ብለሽ እምቢ ማለት የነበረብሽን ነገር በሙሉ እሺ ስትይ ቀስ በቀስ ራስሽን እያጣሹ ነው የምትይጂው። ለሌሎች ሁሌ እሺ ማለት ለራስሽ ደግሞ እምቢ ማለት መሆኑን ወቂ። ጊዜሽን፣ ክብርሽን፣ ሰላምሽን፣ ማንነትሽን መከላከልና መጠበቅ ካልቻልሽ ሰዎች ያንን ነገር ይጠቀሙብሻል፣ እንደፈለጉ ያደርጉታል። ዋጋ ያላት ሴት ግን እምቢ ማለትን አትፈራም። በዛ ምክንያት በቆፍጣና ማንነቷ ምክንያት መከበር ብቻ ሳይሆን ትወደዳለችም ጭምር። ጠንካራ ሴት ገደብ አላት። ያ ገደቧ ሰዎችን ቢያሳዝናቸው ቢያበሳጫቸው ጉዳዩ አይደለም። እሷ ራሷን በመውደዷና በማስከበሯ ለማንም አትራራም። ፓወርፉል፣ ጠንካራና ተፈላጊ አይነት የምትባል ሴት እኮ ሁሉም የሚወዳት ሴት ሳትሆን ሁሉም የሚያከብራት ሴት ናት። ምክንያቱም ሁሉም እንዲወድሽ ማድረግ በጣም ቀላል ነው። የሚጠይቁትን የሚፈልጉትን ነገር ሁሉ እሺ ማለት ብቻ ነው ካንቺ የሚጠበቀው። ነገር ግን የምትከበሪውና የምትፈሪው እምቢ ስትይ ብቻ ነው። እምቢ ማለትን ካላወቅሽ ለሰዎች አንቺን የሚጎዳ መጥፎ ነገርን እያለማመድሻቸው እያስተማርሻቸው ነው። ፍላጎትሽን እንዳይጠበቅልሽ፣ እንዲጠቀሙብሽ፣ የፈለጉትን ነገር ካንቺ ካገኙ በኋላ በፈለጉት ሰዓት ትተውሽ እንዲሄዱ ታለማመጃቸዋለሽ። እምቢ ማለት ግን ለራስሽ እውነተኛ ስለሆንሽ ብቻ ሰዎችን ማስቀየም እንደማትፈሪ ያሳይልሻል። ታዲያ ከዛሬ ጀምሮ ለማይመችሽ በይሉኝታ ተተብትቦ ብቻ ልብሽ ሳይፈልግ እሺ እሺ የምትያቸውን ነገሮች አቁሚና እምቢ ማለትንም ተለማመጂ። ያኔ ሁለት አይነት ሰዎች ይገጥሙሻል። እምቢ በማለትሽ የሚበሳጩ፣ ለራስሽ ማሰብ በመጀመርሽ የሚጣሉሽ ይኖራሉ። አሊያም ደግሞ ውሳኔሽን አክብረው ተከባብረው የሚኖሩም አሉ።
ሁለቱም አይነት ሰዎች ቢገጥሙሽ ታዲያ አሸናፊዋ አንቺ ብቻ ነሽ። ታዲያ ያ ብቻ አይደለም። እምቢ ስላልሽ ብቻ የአንድ ሰዓት ማብራሪያ መስጠትንም ደግሞ አቁሚ። ሰበብ መደርደር አያስፈልግም። ሰላምሽን ስለተከላከልሽ ጥፋተኝነት በጭራሽ እንዳይሰማሽ። ራስሽን ስለመረች ማንንም ይቅርታ እንዳትጠይቂ። ምክንያቱም ለሚበዘብዝሽ ሕይወትሽን ለሚያስተጓጉል ነገር እምቢ ማለት ስትጀምሪ አንቺን ለሚገነባ ለሚያድስሽና ለሚያሳድግሽ ነገር ደግሞ እሺ እያልሽ ነው ማለት ነው። አራተኛ ደግሞ ስሜትን የመቆጣጠር ችሎታ ነው። የስሜት ብስለትና ብልሃት ሴትን ውብ ያደርጋታል። ተረቱም የሴትን ብልሃት የጉንዳንን ጉልበት አይደለም የሚለው። ይሄ ተራ አባባል ሳይሆን ሁለት ትልልቅ ኃይሎችን የሚገልጽ ትልቅ ተረት ነው። ብልህ መሆን ሴትን ውብና ሙሉ ብቻ አያደርጋትም፣ አሸናፊም ትሆንበታለች። የማትተካ የሚያደርጋት ባህሪ ነው። ማንም አታላይ ለጊዜያዊ ነገር የሚፈልጋት ሰው አይጫወትባትም። ብልህ ከሆነች በፍጥነት መበሳጨት፣ አንድ ሐሳብን ከልክ በላይ ተጨንቆ ማሰብ፣ አንድ አስቸጋሪ አጋጣሚ ሙሉ ቀንሽን የሚያበላሸው ከሆነ፣ የሆነ ሰው ችላ ሲልሽ ሙሉ ነገርሽ የሚዘበራረቅብሽና ራስሽን እንዳጣሽ ነገር የሚሰማሽ ከሆነ ያ ፓወር ሳይሆን የስሜት ጥንካሬ ጉድለት ነው። ዋጋ ያላት ሴት ሁሉን ስሜት ሊሰማት ይችላል፣ ግን አውጥታ አታሳይም። ጊዜያዊ ስሜቶች ቋሚ ውሳኔን እንድትወስን አያደርጋትም። ምክንያቱም ዝምታ ከምላሽ በላይ ፓወር እንደሆነ ታውቀዋለች። አምስተኛና የመጨረሻው ደግሞ የማይፈልግሽን ሰው መለመንና መለማመጥ ነው። ጥሎ መሄድ የፈለገን ሰው በጭራሽ አትለምኚ። ምክንያቱም ትቶ መሄድ የፈለገን ሰው መለማመጥ በፍጥነት ዋጋሽን አራክሶ ተራ ሰው ያደርግሻል። ያንን ሰው መለመን ፍቅርን መምረጥ ሳይሆን መገፋትን መምረጥ ነው። የሆነ ሰው ቢሸሽሽ፣ ጥሎሽ ቢሄድ ዋጋሽ ረከሰ ማለት አይደለም። በትክክል ዋጋሽ የሚረክሰው ራስሽን ስትተዩ ነው። የማይፈልግሽን ሰው እንደመለማመጥና እንደመከተል ደግሞ ራስሽን የሚያስተው ነገር የለሽም። ቅድሚያ ለማይሰጥሽ ሰው ለሱ በቂ መሆንሽን ለማረጋገጥ መልፋት፣ ሁል ጊዜ ቀድሞ መደወል፣ ቀጠሮ ለማመቻቸት መለመን፣ ከሰዓታት በኋላ መልስ እንዲሰጡሽ መጠበቅ፣ ስለዛ ሰው ደጋግሞ ማሰላሰል፣ ይሄ ሁሉ ግራ መጋባት ያ ሰው አንቺ ላይ ያለውን ፍላጎት ዝቅተኛ መሆኑን ያሳያል። ቢራቢሮን አሯሩጦ ለመያዝና ተከትሎ ለማግኘት ብዙ ልፋት ብቻ ነው የሚያተርፈው። ነገር ግን ያቺ ቢራቢሮ ራሷ መታ እንድትፈልግሽ የአበባ ቦታዎችሽን ማሳመር፣ ጥሩ ጥሩ አበባዎችን መትከል የግድ ነው። ሴትም ልክ እንደ አበባ ነች። ብዙ የሚያምርና የሚስቡ ነገሮች አሏት። ግን ያንን አበባዋን ስትንከባከበውና ስትከላከለው ብቻ ነው ያለ ልመና የፈለገችው ነገር ሁሉ ሰተት ብሎ የሚመጣላት። የተሻለ እሷ ካሰበችው በላይ ፈጣሪ ያሰበላት ነገር የሚመጣላት ያኔ ነው። ሴትን ከሪጀክሽን በላይ ወይም ሰዎች ከሚገፏትና ከሚተዋት በላይ ራሷን ስትተው ነው ዋጋዋ የሚናቀው፣ ርካሽ የምትሆነው ያኔ ነው። የሆነ ሰው በቃኝ ካንቺ ጋር ብሎ ጥሎሽ ቢሄድ ቢረሳሽና ያሳለፋችሁትን ነገር ሁሉ ረስቶ ቢርቅሽ፣ አንቺ ግን መግቢያ መውጫ እያሳጣሽ እየተከተልሽ ከስር ስሩ የምትለማመጪው ከሆነ ዞርም አይመለከትሽም። ምክንያቱም ሰው እኮ ዋጋ የሚሰጠው ለፍቶና ታግሎ የሚያገኘውን ነገር ነው እንጂ ስር ስሩ ሁሌም ከተከተልሽማ ራስሽ እኮ ዋጋሽን እያሳነስሽው ነው ማለት ነው። እስቲ የመኖራችን ህልውና የሆነውን ወደ ውስጣችን የምንተነፍሰውን ኦክሲጅን አስቡት። አንድ ቀን ያንን ኦክሲጅን ያስተዋለ ሰው አለ? ያ ወደ ውስጥ የምናስገባው አየር በጣም ትልቅ ከፍተኛ ጥቅም አለው ለኛ። ማንም ግን ያንን አያስተውለውም፣ ምክንያቱም ሁሌም አጠገባችን ስለሆነ። ነገር ግን ያን ኦክሲጅን ለአንዲት ደቂቃ መተንፈስ ብናቆምና ታፍነን ያንን ብናጣው ወደ ሞት እንዳረሳለን። የአንድ ነገር ዋጋው በደንብ የሚታወቀው ሲጠፋ ነው እና ለጊዜው እንደ ልብ የማይገኝ ከሆነ ብቻ ነው።
ስለዚህ እነዚህን 5 ነገሮች ሁሌም ተግባራዊ በማድረግ ዋጋ ያላት ሴት ከመሆን አልፈሽ የማትረሳ የማትተካ ሁኚ ሲል በዛሬው ቪዲዮ ለውድ እህቶቼ መልእክቴን አስተላልፋለሁ። ይህን ቪዲዮ ደግሞ ዋጋ አግኝቼበታለሁ ካላችሁ እኔንም ለመተባበር ለሰዎች ሼር በማድረግ አድርሱላቸው። እስከ መጨረሻው ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። በቀጣይ ደግሞ በሌላ እስክንገናኝ ደህና ቆዩልኝ።